በመጽሐፍ ቅዱስ ላይ እንደምንመለከተው ይስሐቅ የአብርሃም ልጅ ነው። ነገር ግን በሸመገለ ጊዜ መባረክ ፈለገ። ከመሞቱ በፊት ታላቅ ልጁን ጠርቶ ኤሳውን ልባርክ እፈልጋለሁ፣ ከመሞቴ በፊት እኔ የምወደውን ምግብ ሰርተህልኝ አምጣ ይለዋል። ይህንን ክፍል የምታገኙት ዘፍጥረት ምዕራፍ 27 ላይ አባት ሊባርከው ሲፈልግ የጠየቀው አንድ ነገር ነው። ነገር ግን የሚባርከው በረከት ግን ብዙ ነው። ኢየሱስ ጌታ። ይስሐቅ ሁለት ልጆች ናቸው ያሉት፣ ኤሳውና ያዕቆብ። እናታቸው ርብቃ ናት። ይስሐቅ ይህንን ስለ ኤሳው ይህንን ጉዳይ ሲያጫውት ታናሹ ያዕቆብ በቤት ውስጥ አልነበረም። አባትየው ይስሐቅ ለኤሳው በሚነግርበት ሰዓት እየሰማች የነበረችው እናትየው ናት። ከመሞቴ በፊት እንድባርክ ነፍሴ እንድትባርክ የምወደውን ያንን ምግብ ሰርተህልኝ አምጣ። የዛ ጊዜ ነው የምባርክህ፣ እንዲሁ አልባርክህም ነው ጉዳዩ። ጉዳዩ ቀላል ጉዳይ አይደለም። ሰው በዚህ ምድር ላይም የሚታገልበት ውጣ ውረድ ውስጥ የሚያልፉ ብዙ ሰዎች አሉ። ለምን? ለመባረክ። ሰውን ብዙ የሚያደክም፣ ብዙ የሚያለፋ፣ ብዙ ሰው የሚለፉበት ጉዳይ ለበረከት ነው። ነፍሴ ትባርካለች። ይስሐቅ የሚወደው ምግብ እንዲሁ ዝም ብሎ አይመጣም። ኤሳው ይሄንን ሰምቶ ሄዷል አይደል? እዛ ውስጥ ጊዜው አለበት፣ ላቡ አለበት። ጫካ ነው ሄደው። ወንድምየው ያዕቆብ በቤት ውስጥ አልነበረም። ይህን ጉዳይ የምታውቀው ርብቃ ናት። ርብቃ የይስሐቅ ሚስት ናት። እናትየው ራሱ የበረከት ሚስጥር ስለገባት፣ የአባት በረከት ሚስጥር ስለገባት ይሄ እድል ያዕቆብን እንዲያልፈው አልፈለገችም። የአባት በረከት ሲረስ ነው፣ ዘመንን ነው የሚቀይረው። ይሄ ስለገባት ኤሳው ከሄደ በኋላ ያዕቆብ ቤት ይመጣል። ቁጭ አድርጋው ልጅ ያዕቆብ ሆይ አባትህ ለወንድምህ ለኤሳው ከመሞቴ በፊት የምወደውን ያንን ምግብ ሰርታ አምጣልኝ ሲል ሰምቻለሁ። እንድባርክ ይህን ምግብ ይዘህልኝ ና ሲል ሰምቻለሁ። ድነና ሰርቼ ምግቡ ይዘህ ትገባለህ። እንዴ ወንድሜ እኮ ፀጉራም ነው። አባቴ አይኑ ቢፈዝም ዳሶ ያውቀኛል አለ። እኔ ፀጉራም አይደለሁም። እባረካለሁ ብዬ ርግማንን ማተርፈዋል። አየህ፣ አባት ላይ አባት አንደበት ላይ ብሌሲንግ ብቻ ሳይሆን የርግማን ቃል እንኳን ካወጣ እንደሚሆን በደንብ ነው የሚያውቀው። ርብቃ እንደዚህ ያለች እናትየው በእኔ ይሁንበት፣ እርግማኑ እንኳን ቢሆን በሌላ ይሁን ብቻ ይዘ እግዚአብሔር አምላክ የመባረክን አውቶሪቲ ያስቀመጠው በአባት ላይ ነው። አባቱ የባረከው ሰው
መቼውን በውጣ ውረድ ይለፍ እንጂ ግን የተሳካ ህይወት ይኖራል። የመባረክን አውቶሪቲ ያስቀመጠው በአባት ነው። ለዚህ ነው እስራኤላውያን ሁሌ ፍራይዴ የመባረክ ታይም አላቸው። ኤቭሪ ፍራይዴ ልጆቻቸውን ሰብስበው የሚባረኩበት ጊዜ ነው። ፍራይዴ ልጆቻቸውን ሰብስበው ይባርካል። የበረከትን ቃል የሚዘሩበት ታይም አላቸው። የጁሽ ባህል ሰብስበው ፍራይዴ የበረከትን ቃል ይናገሩባቸዋል። that's why rich everywhere ቢሄዱ የተባረኩ ናቸው። ያ rich every ጁሽ ዳጁሽ የራሱ ቢዝነስ አለው። የራሱ የተባረከ የትም ሀገር ይሄድ የተባረከ ዋይ ተናግሮበታል። ርብቃ የሄደችበት ጥግ እርግማን እንኳን ቢሆን በእኔ ላይ ይሁን እስከምትል ይሄ በረከት ልጇን ያዕቆብን እንዲያልፈው ስለማትፈልግ ምክንያቱም ይስሐቅ ከመሞቴ በፊት እንድባረከኝ ነው ያለው። ልጅ ለመባረክ ከፈለገ ማድረግ ያለበት አንድ ነገር ነው። አባት የሚፈልገውን ወይም የሚወደውን ነገር ማድረግ አለበት። አባቱ የሚፈልገውን ነገር ወይም የሚወደውን ነገር ማድረግ አለበት። ሪል እንዲባርከው ከፈለገ፣ ሪል እግዚአብሔር አምላክ እንዲባርከው ከፈለገ፣ ሪል ከአባቱ በረከትን ሊቀበል ከፈለገ እሱ የሚወደውን እሱ የሚፈልገውን ነገር ማድረግ አለበት። ያለዛ ሪል በረከት አያገኝም። ከውስጥ የሆነ ከነፍስ የሆነ በረከት አያገኝም። አባቱ የሚፈልገውን አባቱ የሚወደውን ነገር ነው ማድረግ ያለበት፣ መፈጸም ያለበት። የዛ ጊዜ ልጅ ከአባቱ ሪል በረከትን ይቀበላል፣ ሪል በረከትን ይወስዳል። አባታችን እግዚአብሔር ራሱ እኛ የምንፈልገውን ሳይሆን እሱ የሚፈልገውን እንድናደርግ ነው የሚፈልገው። እሱ የሚወደውን እንድንሰራ ነው የሚፈልገው። የዛ ጊዜ ራሱ ብሌሲንግ በራሱ ፎሎ ያደርጋችኋል። ብሌሲንግ በራሱ ፎሎ ያደርገናል። እሱ የሚፈልገው እሱ የሚወደው እንደሱ ፍቃድ እንደሱ መሻት ይስሐቅ የውስጡን ነገር ነው እየነገረው ያለው። ሌላ ምንም የሚያወርሰው ነገር የለም። ብሌሲንግ ነው። ይናገርብሃል፣ ይተላለፍብሃል፣ ይናገርብሃል። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር አምላክ የመባረክን ስልጣን የሰጠው ለአባት ነው። እዚህ በተለያየ ስፍራ ሆናችሁ ይህን ቪዲዮ የምትመለከቱ ልጆች አባታችሁ የሚፈልገውን ነገር አድርጎ እንዲባረካችሁ ከፈለጋችሁ ለመንፈሳዊ አባታችሁ ለስጋዊ አባታችሁ እሱ የሚፈልገውን ነገር አድርጎ ይባርካችኋል። ሪል በረከት በዛ ጊዜ ትራንስፈር ወደ እናንተ መሆን ይጀምራል። ለማዕድን እኮ ቀድሞ ሄደው ኤሳው ይዞ በመምጣት ግን ቀድሞ የመጣው ያዕቆብ ነው። ለመባረክ እውነቴን ነው የምላችሁ፣ ሰው ሰርቶ ለፍቶ ከሚያገኘው በላይ የአባት በረከት ትልቅ ቁልፍ ነው። ትልቅ ቁልፍ አንዳንድ ጊዜ አንዳንድ ሰዎች አይታችኋል። አንዳንድ ሰዎች እንዴት ብትባረክ ነው አንተ ሰዎች የሚወዱ፣ እንዴት ብትባረክ ነው በቃ ነገሮች የሚቃሉልኝ፣ እንዴት በቃ አንዳንድ ሰዎች እንዲህ ሲሉ አጋጥሟቸዋል። አባቴ ባርኮኛል፣ እናቴ ባርካኛለች፣ በቃ እንደዚህ ብላ ባርካኛለች፣ እንደዚህ ብሎ አባቴ ባርኮኛል። ከእናት ብሌሲንግ ብላ የአባት ብሌሲንግ ከባድ ነው፣ በጣም ቁልፍ ነው። ምክንያቱም እግዚአብሔር የመባረክን አውቶሪቲ የሰጠው ለአባት ነው።
አባቱን አሳዝኖ የተሳካለት ሰው የለም። ባይዘው አባቱን ረግጦ የተቃለለ ሰው ላይ ይቻላል። አባቱን ሰልቦ አንቋሽሾ የተሳካለት ስኬታማ የሆነ ሰው የለም። መስሏችሁ ሊሆን ይችላል። ካያችሁት የሆነ ቦታ ስታቀርቧል ይቆማል፣ አይቀጥልም። አባት ነው። በቃ እግዚአብሔር አስቀምጧል በሱ ላይ ምንም ይሁን ምንም እግዚአብሔር አስቀምጧል። አባት ሪስፔክት ሊደረግ ይገባል። ከአባት በረከት እንደምንም አንገት ልትቀበሉ ያስፈልጋል። እሱ የሚወደው ሰርታችሁ ልትወስዱ ያስፈልጋል። ኢግኖር ልታደርጉ ያስፈልጋል። ምንም አባት ምንም ደሃም አባት ይሁን በላችሁ ምንም ባጠጋ ይሁን ምስኪን ምንም ይሁን ብቻ ግን በቃ አባት ነው። በቃ አባት ነው። ምንም ይሁን ምንም በቃ አባት ነው። ገጠርም ይሁን ከተማም ይሁን የትም ብቻ ይሁን የትም ይሁን ብቻ ግን በቃ አባት ነው። እግዚአብሔር አስቀምጧል በሱ ላይ መንፈሳዊ አባት፣ ስጋዊ አባት ምንም በቃ አባት ይሁን አስበለስ ያያችሁ ሁሉ ይወዳችኋል። ክብር ለኢየሱስ ይሁን። በጣም የሚገርመው ነገር ያዕቆብ ተመልሶ እሱ የሚወደው ምግብ ይዞ ገባ። ርብቃ እናትየው ሰርታ ከገባ በኋላ አባትየው በላ። የወንድሙን ልብስ ለብሶ ነው የገባው። ምክንያቱም ወንድሙ ጸጉራም ስለሆነ እሱ ጸጉራም አይደለም። ይሄ ሁሉ በረከት ለማግኘት ይሄ ሁሉ ነገር በረከት ከሱ ካፍ የሚወጣው ቃል ዳንኛ ታለን አንቀበልም፣ አጭበርብረን አንወስድም። በትክክለኛ መንገድ ከአባታችን በረከት እንቀበላለን። ክብር ለኢየሱስ። ግን ሰው ወደ ማስተዋል ሲመጣ የአባት በረከት ምን ያህል ጠቃሚ እንደሆነ ሲያውቅ አባት የሚወደው ነገር ትንሽ ነገር ብዙ ነገር እኮ ይዞ መጥቶ አባቴ ምን አድርገኝ ባርከኝ፣ ከአንተ የምፈልገው የአንተን ብሌሲንግ ብቻ ነው፣ ይሳካል በለኝ፣ ዘመኔ ይለምልም በለኝ። ዝም ብለህ በቃ እየለመለምኩ እኖራለሁ። ኢየሱስ ጌታ ነው። የአባት ብሌሲንግ ዋው! እናትየው ጓዳ ውስጥ ሆና ታያለች ምን እንደሚፈጠር እንደሚችል። ድንገት አውቆ ለይቶ ይረግሞ ይሆን እኔ ላይ ይሆን ብላለች። ግማኑ በእኔ ላይ ይፈጸም ትጠባበቃለች። ምን ሊሆን ይሆን? ይባርከው ይሆን ወይስ ምን ሊናገርበት ነው? በጣም ጭንቅ ነው። ነገር ልምላችሁ በጣም ጭንቅ ነው። ዝም ብላችሁ ስታነቡት ቀላል እንዳይመስላችሁ። እናትየው እሱን ልካ ምግብ ሰርታ ምን ምጠብቅ ይመስላችኋል? ብላ አትቀመጥም። ልባ እየመጠደው ደው ያለ ጓዳ ሆና እያለች ምን ሊናገርበት ነው? ይሄ ኢንድ ታይም የመጨረሻ ታይም ነው። ይሄ ረግሞ ይሆን? ድንገት አውቆ ለይቶ ይባርከዋል ወይስ ምን ያደርጋል? በዚህ ሞመንት ኤሳው የለም በቤት ውስጥ ጫካ ነው። በጣም ሞመንቱ አስጨናቂ ነው። ድንገት እሱ መጥቶ ቢገብቶ ብጥብጥ ይፈጠር ይሆን? እሱ የባረከ ካቺ ቢኖረው ብጥብጥ ነው ቤቱ የሚፈጠረው። ከባድ ነው ታይሙን ዝም ብላችሁ ባይኖራችሁ ሳሉት ይሄ ሊያመጣ አይደለም ለመባረክ። ይሄ ቀድሞ ገብቷል። እናትየው ይሄን እየጠበቀች ነው። ምን ሊናገርበት ነው? እሱ ያዕቆብ ነው እንጂ ኤሳው አይደለም። አባትየው የላከው ኤሳውን ነው። ይሄ ደግሞ ያዕቆብ ነው። ምንድነው ሊፈጠር የሚችለው? ታይሙ በጣም አጣብቀኝ አደገኛ ሞመንት ነው። ነፍሱ በላ ጠጣ ይስሐቅ፣ ነፍሱ ረካች አረፈ። በቃ ወደ በረከት ገባ። እንደዚህ ይላል 27 ላይ ያዕቆብ ቀርቦ ሳመው። ይስሐቅም ያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው። ክብር ለኢየሱስ ይሁን። ምን አለው? መረቀው። እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው አለ። እግዚአብሔርም ኤሎሂም ሰማይን ጠል የምድርን በረከት የተረፈረፈ እህልና የወይን ጠጅ ይስጥ፣ መንግስታት ይገዙልን፣ ህዝቦችም ተደፍተው እጅ ይንሱ። የወንድሞች ጌታ ሁን፣ የእናት ልጆች ተደፍተው እጅ ይንሱ።
የሚረግም የተረገመ ይሁን፣ የሚባርኩህም ይባረኩ፣ የተባረኩ ይሁኑ። ይስሐቅም ያዕቆብን መርቆ እንዳበቃ ያዕቆብን ገና ከአባቱ ዘንድ ሳይወጣ ወዲያው ወንድሙ ኤሳው ከአደን ተመለሰ። ከነፍሴ እንድባርክህ ነው። አሁን ያለው አውቶ ነፍሱ ላይ ተቀምጦ ጨርሷል አልቋል። እንደውም ምንድን ነው የሚለው? በቃ እኮ አልቋል አለው። እንዴ እኔ እኮ ታላቅ ልጅ ኤሳው ነኝ እያለ ይመጣል። እንዴ ደነገጠ ይላል ይስሐቅ ራሱ። ምክንያቱም እየባረከው ያለው ኤሳው ነው ብሎ ይስሐቅ ደነገጠ። ወንድምህ መጥቶ እኮ ይዞ ይሄዳል። ከዛ እንዴ አባቴ በቃ ይሄ ብቻ ነው በረከት ያለው አለ። ሌላ ለእኔ በረከት የለህም አለ። ምክንያቱም ጨርሷል፣ ይስሐቅ ጨርሷል። ከውስጡ አስተላልፎ ጨርሷል፣ ተናግሮበት ጨርሷል። በቃ እሱ ያለው ይሄ የለህም ሌላ ለእኔ በረከት አለ። ይሄ ማለት ጨርሷል። ወንድምህ እኮ ይዞ ሄደ፣ በቃ ያለውን ይዞ ሄደ ነው። አሁን ከየት ነው የሚለው ይስሐቅ? ለኔ የለህም አንድ እንኳን ለኔ የለህም ብሎ ሲከራከር ታነባላችሁ። ከዛ እንደዚህ ነው ያለው። በተቃወምከው ጊዜ ነው ያለው። ቀንበሩ ተሰብረዋል ብሎ አንድ ቃል ተነገረበት። የሚፈልገውን በልተዋል ይስሐቅ። ከውስጡ ከነፍሱ ባርኮታል። ዛሬ እባርካችኋለሁ። ክብር ለኢየሱስ ይሁን። እግዚአብሔር እኔ ላይ ባስቀመጠው ቅባትና መንፈስ የመባረክ አውቶሪቲ ዘመናችሁን እባርካለሁ። ማሺ ጋላባካሴቴ ማኪሶቶ የለበሽካዳስ በገባችሁበት ሁሉ እንዲልሳካላችሁ እንዲቃናላችሁ